የኢትዮጵያ አየር መንገድ የመጀመሪያውን የቢዝነስ ጀት አውሮፕላን ወደ ሀገር ውስጥ ማስገባቱን አስታወቀ። የኢትዮጵያ አየር መንገድ የተረከበው ቦይንግ 737-800 የተሰኘው የቢዝነስ ጀት አውሮፕላን ልዩ አገልግሎት ለሚሹ ደንበኞች እንደሚውል ተጠቁሟል። ይህም በተለምዶ የኮንትራት አገልግሎት በመባል የሚታወቀው ለደንበኞች የተዘጋጀ ማንኛውም ግለሰብ ሆነ ድርጅት ለሚፈልገው አገልግሎት ለተወሰነ ጊዜ አውሮፕላኑን በመከራየት አገልግሎቱን ማግኘት ይችላል። ከዚህ ቀደም በልዩ በረራዎች የሚውሉ አገልግሎቶችን በመደበኛ አውሮፕላኖች ሲሰጥ መቆየቱ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አዲሱ አውሮፕላን ዘመናዊ አገልግሎት መስጠት የሚችል ውስጣዊ ክፍሎች እንዳሉት ገልጸው መደበኛ አገልግሎት ላይ ይፈጥር የነበረው ጫና እንደሚቀንስም ጠቁመዋል። አየር መንገዱ በቻርተር አውሮፕላን አገልግሎት አሰጣጥ ላይ አቅሙን ለማሳደግ መሰል አውሮፕላኖችን እንደሚገዛ ተናግረዋል። አየር መንገዱ በ2035 አገልግሎት አድማሱን ለማስፋት የያዘውን ውጥን ለማሳካት መስራት ተጨማሪ የቢዝነስ አውሮፕላኖችን ወደ ሀገር ውስጥ እንደሚያስገባም ገልጸዋል። በሌላ መረጃ የኢትዮጵያ አየር መንገድ ከሐምሌ 3 ቀን 2017 ዓ.ም ጀምሮ ወደ ቪየትናም ዋና ከተማ ሃኖይ በረራ የሚጀምር መሆኑን ለደንበኞቹ አስታውቋል። ይህ በረራ የአየር መንገዱን የዓለም አቀፍ መዳረሻዎችን ለማስፋት በተጨማሪ በአፍሪካና በደቡብ ምስራቅ ኤዥያ መካከል ለሚጓዙ መንገደኞች ምቹ የበረራ አማራጮችን ለማቅረብ የሚያስችል ነው ተብሏል። በመጨረሻም አዲስ የግንኙነት ምዕራፍ የኢትዮጵያ አየር መንገድና የኢታር ኤርዌይስ ኤር ትራንስፖርት ትስስር ለማጠናከር የሚያስችል የጋራ ስምምነት ተፈራርመዋል። ይህ ስትራቴጂያዊ ስምምነት ለደንበኞች የተቀላጠፈ የበረራ አማራጮችን ለማቅረብ በሁለቱ የአየር መንገዶች መካከል የኮድ ሼሪንግ አገልግሎትና በአዲስ አበባና በአቡዳቢ መካከል የበረራ አገልግሎትን መጀመርን ያካተተ ነው። በዚህ መሰረት የኢትዮጵያ አየር መንገድ ከሐምሌ 8 ቀን 2017 ጀምሮ ከአዲስ አበባ አቡዳቢ እንዲሁም ኢትሃድ ኤርዌይስ ከመስከረም 21 ቀን 2018 ዓ.ም ጀምሮ ከአቡዳቢ አዲስ አበባ የቀጥታ በረራ አገልግሎት የሚጀምሩ ይሆናል። በስምምነቱ መርሃ ግብር ላይ የኢትዮጵያ አየር መንገድ ግሩፕ የቦርድ ሰብሳቢ ክቡር ሌተና ጀነራል ጂል መሐመድ-እርሳና የኢትሃድ ኤርዌይስ ቦርድ ሰብሳቢ ክቡር ሞሐመድ አሊን ጨምሮ የሁለቱ አየር መንገዶች ከፍተኛ የስራ ኃላፊዎች የተገኙ ሲሆን ስምምነቱን በኢትዮጵያ አየር መንገድ በኩል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም በኢትሃድ ኤርዌይስ በኩል የአየር መንገዱ ዋና ስራ አስፈጻሚ አንፌልቶ ኔቪስ ፈርመውታል። አቪዬሽን በዚህ ሳምንት ይህንን ይመስላል። በሚቀጥለው ሳምንት አዳዲስ መረጃዎችን ይዘን እስከምንቀርብ ድረስ የዚህ ቻናል ቤተሰብ በመሆን የቻናላችን አጋር እንዲሆኑ በአክብሮት እንጋብዞታለን። አመሰግናለሁ።